ሴቶችን ማብቃት ማለት በገንዘብ አቅማቸው እንዲጎለብቱ፣ በራሳቸው መቆም እንዲችሉ፣ ለመብታቸው እንዲሟገቱ ማስቻል ብቻ ማለት አይደለም። በዚህ ዘመን በሴት ልጆቻችን ላይ ከወንድ ልጆቻችን ሳንለይ እኩል መብት ሰጥተን በትምህርታቸውም እገዛ እያደረግን እንደውም የበለጠ እርዳታ በማድረግ በገንዘብ አቅማቸውም እንዲጎለብቱ መብታቸውንም እንዲያውቁ እያደረግን እናሳድጋለን። ነገር ግን ከዚህም በላይ መስራት ያለብን አንዳንድ ነገሮች ይኖራሉ። ሴት ልጅ ውስጣዊ ውበቷ ላይ በትኩረት መሰራት አለበት። ውጫዊ ውበቷን ምርኮዝ ያደረገች በሚያልፈው ነገር የምትመካና የምትመጻደቅ እንዳትሆን በአጽንኦት ልንነግራት ይገባል። ሁለተኛ፣ ለራሳቸው ክብር ያላቸው ሴት ልጆችን ማፍራት አለብን። ሶስተኛ፣ ዋጋቸውን የሚያውቁ መሆን አለባቸው ሴቶች። አራተኛ፣ ሴት ልጅ ጥበበኛና አስተዋይ መሆን አለባት። በአሁኑ ወቅት በመልካም ሰብዕና ላይ የተገነባ ማንነት ያላት ሴት ልዩ ናት። ሴት ራሷን ውድድር ውስጥ ማስገባት ፈጽሞ አያስፈልጋትም። የራሷ የሆነ ልዩ ነገር እንዳላት መረዳት አለባት። በውበት፣ በገንዘብ፣ በእድሜ፣ በተለያዩ በሚያልፉ ነገሮች ራሷን ብልጫ ያላት አድርጋ ብታይ እነዚህ ሲያልፉ ተጎጂ መሆኗ የማይቀር ነውና። ነገር ግን ሴት ልጅ እንደየእድሜ ደረጃዋ ተፈላጊነቷ እንዲቀጥል ማድረግ የምትችል መሆኗን ማወቅ አለባት። በሰብዕናዋ የተስተካከለ በጣም ውብ የሆነ ሰብዕና ያላት ሴት በየትኛውም የእድሜ ደረጃዋ ቢሆን ጊዜ አያልፍባትም። ሴት ልጅ በምንም የማትተካ የቤተሰብም ሆነ የህይወት ድምቀት መሆኗን ልታውቅ ይገባታል።